ሰላም እንዴት ሰነበታችሁ ዩቲዩብ ቤተሰቦች? አብራ ገሩም ካለኝ ዛሬ ደግሞ በተለየ ፕሮግራም ይዤላችሁ ቀርብ ያለው እሱም ተማሪዎች እንዴት በፊዚክስ ትምህርት የተሻለ ውጤት ማምጣት እንደሚችሉ የምናይበት ነው። በሁለት ፌሶች ለማየት እንሞክራለን። ይሄን ፕሮግራም አንደኛው ተማሪዎች እንዴት በክፍል ውጤታቸው የተሻለ ውጤት ማምጣት ይችላሉ በፊዚክስ ትምህርት የሚለውና ሁለተኛው ደግሞ እንዴት በማትሪክ ፈተና ላይ የተሻለ ውጤት ማምጣት ይችላሉ በፊዚክስ ትምህርት የሚለውን የምናየው ይሆናል። እነዚህን ዋናና ሁለት ርዕሶች እናያለን። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጋችሁ ጀምሩ። ቪዲዮውን እስከ መጨረሻው ብታዩ ተጠቃሚ የምትሆኑት። ይህን ቪዲዮ ማየት ያለባቸው ተማሪዎች ብቻ ሳይሆኑ ወላጆችም በደንብ አይታችሁ ልጆቻችሁ እንዴት በፊዚክስ ትምህርት የተሻለ ውጤት ማምጣት እንዳለባቸው እንድታግዟቸው በሚል ያዘጋጀሁላችሁ ቪዲዮ ነው። ምክንያቱም በፊዚክስ ትምህርት ተማሪዎች የተሻለ ውጤት አመጡ ማለት ሌሎች ትምህርቶች ለነሱ ይቀላቸዋል። በብዙ መንገድ ስለሚረዳቸው ማይንዳቸው እንዲሰፋ ፕሮብሌም ሶልቪንግ ስኪላቸው እንዲጨምር ስለሚያደርግ እዚህ ላይ በደንብ ተማሪዎችም ሆነ ወላጆች ይህን ቪዲዮ በደንብ መከታተል መቻል አለባችሁ። ስለዚህ ወደ ፕሮግራሙ ሲንገባ አንደኛው የመጀመሪያው ፌስ ላይ ምንድነው የምናየው? ተማሪዎች እንዴት በፊዚክስ ትምህርት የተሻለ ውጤት ማምጣት ይችላሉ በክላስ ውጤታቸው ማስተሪንግ ዘ ሳብጀክት የሚል ማለት ነው። እዚህ ሳብጀክቱ እንዴት ነው ማስተር በማድረግ በክላስ ውጤታቸው የተሻለ ውጤት ማምጣት እንደሚችሉ የምናይበት ፕሮግራም ነው ማለት ነው። ኦኬ፣ ስለዚህ በዛሬው ፕሮግራማችን የምናያቸው ሁለት ዋና ጉዳዮች አሉ። አንደኛው ማስተሪንግ ዘ ሳብጀክት ነው። ሁለተኛው ደግሞ ማስተሪንግ ዘ ኤግዛም ነው። ወደ ፕሮግራማችን ከመግባታችን በፊት ምንድነው ግቦቹ? ሁለቱም ነገሮች ላይ ግቦቹ ምንድናቸው? ሁለቱ ርዕሶች ላይ ዋና ግቦች ምንድናቸው የሚለውን ካየን በኋላ ወደ ርዕሱ እንገባለን። እያንዳንዱ ላይ ዲስከስ እናደርጋለን ወይ ደግሞ ለመረዳት እንሞክራለን። አንደኛው የክላስ ጎል ነው ወይ ደግሞ የክላስ ግብና የኤግዛም ግብ በሚል እናስቀምጣለን። የክላስ ግብ ላይ ተማሪዎች የቤት ስራ ሲሰሩ የቤት ስራውን ለመጨረስ ብቻ ሳይሆን በደንብ ተረድተውት መስራት እንዳለባቸው፣ ያም ማለት ሌላ ሰው እንኳን ለመርዳት እርዳታ ቢጠይቃቸው መስራት በሚችሉበት ደረጃ ላይ ሆኖ የቤት ስራ መስራት እንዳለባቸው ማወቅ አለባቸው፣ ግብ ማስቀመጥ አለባቸው። ሁለተኛው የፈተና ጎል ላይ ስንመጣ ተማሪዎች ማቀድ ያለባቸው 90% አመጣለሁ ብሎ ሳይሆን 100% አመጣለሁ ብሎ ነው ተማሪዎች ማቀድ ያለባቸው። ምክንያቱም 100% አመጣለሁ ብሎ ካቀዱ ይሄ ማይንድ ሴታቸው ሁሉንም ቶፒኮች እንዲዳስሱ ይገፋቸዋል ማለት ነው። ወይ ደግሞ ድራይቪንግ ፎርስ ሆኖ እያንዳንዱን ቶፒክ ማጥናት እንዳለባቸው ስለሚያደርጋቸው 100% ብሎ ማቀድ አለባቸው። ስለዚህ ወደ አንደኛው ፌዝ ስንገባ ማስተሪንግ ዘ ሳብጀክቱን እንዴት ነው ማስተር ማድረግ የሚቻለው? ፊዚክስ ሳብጀክትን እንዴት ማስተር ማድረግ ይቻላል? ይሄ ደግሞ ማስተሪንግ ዘ ሳብጀክት ኢዝ ፋውንዴሽን ፎር ቦዝ ክላስ ኤንድ ኤግዛም ነው። ምክንያቱም ለክላስ እና ለፈተና መሰረት ነው ማለት ነው። ሳብጀክቱን ማስተር ካደረግን ይሄ መሰረት ነው ማለት። ስለዚህ መሰረት ስለሆነ ይህን በደንብ ማስተር ማድረግ መቻል አለባቸው ተማሪዎች። በዚህ ፌስ ላይ ፊዚክሱን በደንብ አንደርስታንድ ማድረግ አለባቸው ተማሪዎች። ምክንያቱም ዋና ኮንሰፕቶች ስላሉ በደንብ መረዳት መቻል አለባቸው። ሜሞራይዝ ከማድረግ ይልቅ ኮንሰፕቱን መረዳት ነው። ስለዚህ በዚህ ስር የምናያቸው ወሳኝ የሆነ ፖይንቶች አሉ። አንደኛው shift from what to why and how። shift ማድረግ ያለብን ምንድነው ከሚለው ጥያቄ እንዴት እና ለምን፣ why ለምን እና እንዴት የሚል ጥያቄ መጠየቅ መቻል አለብን። እንዴት እና ለምን ብለን ከጠየቀን የፊዚክስን ኮንሰፕቶች በቀላሉ መረዳት እንችላለን። ኮንሰፕቶቹን ማወቅ ይቻላል። ለምሳሌ ከኮንሰፕቶቹ መካከል አንደኛው ከምናውቀው ከኒውተን ሰከንድ ኦፍ ሞሽን ላይ ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን የሚል ቶፒክ እናውቃለን። ስለዚህ ይህን ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን የሚለውን ዝም ብሎ ከመሸምደድ ይልቅ ኮንሰፕቹዋል በሆነ መንገድ መረዳት ነው። ይህም እንዴት ነው መረዳት የምንችል? በቀላሉ ለምሳሌ ፎርስ በጨመረ ቁጥር አክሰለሬሽን ይጨምራል እና ማስ ሲጨምር ደግሞ አክሰለሬሽን ይቀንሳል የሚል ኮንሰፕት አለው። ይህም ማለት በምሳሌ ወይ ደግሞ በሆነ ዴይሊ ላይፋቸው ጋር አገናኝተው ማወቅ አለባቸው። ፎርስ እየጨመረ ሲሄድ አክሰለሬሽን እንደሚጨምር ለምሳሌ መኪና ማሰብ ይችላሉ። አንድ መኪና በ20 ሜትር ፐር ሰከንድ ሲጓዝ የነበረ መኪና ነዳጁ ሲረገጥ ወደ 30 ሜትር በሰከንድ መጓዝ ይጀምራል። 40 50 እያለ ከፍ ፎርሱ አፕላይ በተደረገ ቁጥር ፍጥነቱ እየጨመረ ይሄዳል። ያ ማለት ምን እያደረገ ነው? መኪናው አክሰለሬት ማድረግ ይጀምራል ማለት ነው።
ልክ ፎርሱን አፕላይ ማድረግ በጀመረ ቁጥር ፎርሱን የጨመረን በሄደ ቁጥር መኪናው አክስለሬት ማድረግ ይጀምራል ማለት ነው። ስለዚህ በዚህ ኮንሰፕት መረዳት ነው። ሌላኛው ደግሞ ማስ እና አክስለሬሽን ኢንቨርስ ፕሮፖርሽናል ነው ስንል ማስ ሲጨምር አክስለሬሽን ይቀንሳል። አንድ ሹፌር በተመሳሳይ ፍጥነት አንድን የቤት መኪናና የጭነት መኪና ለመንዳት ቢሞክር በተመሳሳይ ፍጥነት ቢነዳ የትኛውን በጣም ፈጣን ፍጥነት ሊሄድ የሚችለው? በተመሳሳይ ፎርስ አፕላይ አድርገው ሙቭ እንዲያደርግ ቢያደርግ የቤት መኪናው በጣም በፍጥነት ሙቭ ያደርጋል። ምክንያቱም ፎርሱ ትንሽ ነው፣ መኪናው በጣም ይሮጣል ማለት ነው። የጭነት መኪና ግን ወይ ተሳቢ መኪና በጣም ጭነቱ ከፍተኛ ስለሆነ በዛ ፎርስ መኪና በከፍተኛ ፍጥነት ሊጓዝ አይችልም ማለት ነው። ይህን በኮንሰፕት መረዳት ነው። ሁለተኛው ቢውልድ ስትሮንግ ማቴማቲካል ፋውንዴሽን ነው። ቢውልድ ስትሮንግ ማቴማቲካል ፋውንዴሽን ከፍተኛ ጠንካራ የሆነ የማቴማቲክስ መሰረት ሊኖረን ይገባል። የሂሳብ መሰረት ሊኖረን ይገባል። ጠንካራ የሆነ የሂሳብ መሰረት ኖረን ማለት ፊዚክስ ላይ የምንፈልጋቸውን ጥያቄዎች መስራት እንችላለን። ለምሳሌ አልጀብራ ላይ ብንመጣ ሪአሬንጅ ፎርሙላውን አሬንጅ አድርጎ ፊዚክስ ፕሮብሌሞችን ሶልቭ ለማድረግ በቀላሉ እንሰራለን። ይህም 80%ን በፊዚክስ ፕሮብሌሞች በቀላሉ እንድንሰራ ይረዳናል። አልጀብራን ካወቀን፣ አልጀብራ ላይ ጎበዝ ከሆነ ማለት ነው። ሌላኛው ትሪጎኖሜትሪ ላይም እንደዛው። ትሪጎኖሜትሪ ላይ እንደነ ፎርስ፣ ቬክተርስ፣ ዌቮችን ለማወቅ ትሪጎኖሜትሪ ላይ በደንብ ማወቅ አለብን። ጂኦሜትሪ ላይም እንደዛው ኤሪያ፣ ቮሉም፣ አንግልስ እነዛን የማቴማቲክስ ኮንሰፕቶች ማወቅ ያስፈልጋል። ቤዚክ ካልኩለስ ቤዚክ መሰረታዊ የሆነ ካልኩለስ እውቀት ሊኖረን ይገባል ፊዚክስ ላይ ጎበዝ ለመሆን ማለት ነው። ሶስተኛው ዘ ሳይክል ኦፍ ኢፌክቲቭ ለርኒንግን ማወቅ ያስፈልጋል። ፎሎ ዚስ ሳይክል ፎር ኤቭሪ ኒው ቻፕተርስ። እያንዳንዱ አዲስ ቻፕተር መማር በሚጀምሩበት ሰዓት እነዚህን 3 ሳይክሎች መከተል አለባቸው። ቢፎር ክላስ፣ ዱሪንግ ክላስ እና አፍተር ክላስ። ቢፎር ክላስ ምንድነው ማድረግ ያለባቸው ተማሪዎች? ቻፕተሩን ስኪም አድርጎ መምጣት፣ ቻፕተሩን ሃይላይት ነገር አይቶ አንብቦ መምጣት። ያን ሃይላይት አንብቦ መጡ ማለት ቻፕተሩን ዩኒቱን ሙሉ በሙሉ ተረዱት ማለት ሳይሆን ስለዛ ዩኒት ኖሃው ይኖራቸዋል ማለት ነው። ኖሃው ካላቸው ክላስ ውስጥ መጥተው ሲማሩ ዱሪንግ ክላስ አክቲቭ ፓርቲሲፔሽን ሊኖራቸው ይገባል፣ ወይ ደግሞ አክቲቭ ሊስነር መሆን አለባቸው። አክቲቭ ሊስነር ከሆኑ ደግሞ ምንድነው በደንብ እዛ ላይ ሃይላይት አድርጎ የመጡት ነገር ይገባቸዋል፣ መምህሩ ሲያስረዳ ይገባቸዋል። በጣም ስማርት የሆኑ ኖቶችን መያዝ ያስፈልጋል። አክቲቭ ፓርቲሲፔሽን፣ አክቲቭ ሊስነር መሆን አለባቸው። ያን ከተከተሉ ክላስ ውስጥ ጥሩ ተማሪ መሆን ይችላሉ። ሌላኛው አፍተር ክላስ ላይ ምንድነው ማድረግ ያለባቸው ተማሪዎች? ሪቪው ኖቶችን በ24 ሰዓት ውስጥ ሪቫይዝ አድርጎ ማጥናት። ቀን ተምሮ ያሉትን ነገር ተመልሶ በ24 ሰዓት ውስጥ ምን ማድረግ? መልሶ ሪቫይዝ ማድረግ። ፎርሙላዎች ካሉ ደግሞ መልሶ ሪድራይቭ ፎርሙላዎችን ማድረግ ነው። ከዛ ፕራክቲስ የተሰጡንን ፕሮብሌሞች የሰራናቸው ፕሮብሌሞች ካሉ ፕራክቲስ ፕራክቲስ በማድረግ ማይንዳችን ውስጥ እስክታተም ድረስ ፕራክቲስ ማድረግ መቻል አለባቸው። ይህን ዴቨሎፕ ካደረጉ ፊዚክስ ትምህርት ላይ ጥሩ መሆን ይችላሉ። አራተኛው ፕሮብሌም ሶልቪንግ ስኪላቸውን ማሳደግ አለባቸው። ፕሮብሌም ሶልቪንግ ስኪላቸውን እንዴት ነው ማሳደግ የሚችሉት? ለምሳሌ አንድ ጥያቄ መስራት ካለባቸው ስቴፕ ባይ ስቴፕ ሜትድን በመከተል ያን ፕሮብሌም መስራት አለባቸው። አንደኛው ሪድ ከርፉሊ ኢኩዌሽንስ፣ ጥያቄውን በትክክል በደንብ ማንበብ፣ ስለምን እንደሚያወራ በትክክል ጥያቄውን አንብቦ መረዳት። ከዛ ቪዥዋላይዝ ማድረግ፣ ሁለተኛው ላይ ቪዥዋላይዝ ማድረግ ነው። ቪዥዋላይዝ ሲያደርጉ ጥያቄውን ቪዥዋላይዝ ካደረጉ ዲያግራም ድሮ ማድረግ ይችላሉ። ፍሪ ቦዲ ዲያግራምስ ሊሆን ይችላል፣ ሌሎችም አይነት ዲያግራሞች፣ ሬይ ዲያግራም ሊሆን ይችላል፣ ሬይ ዲያግራም ፎር ኦብጀክት ሊሆን ይችላል። እነዛን ዲያግራሞች ይስላሉ ማለት ነው። ተማሪዎች ከሳሉ ደግሞ የሚቀጥለውን ስቴፕ መስራት ይችላሉ። ከዛ አይደንቲፋይ ዘ ፕሪንሲፕል፣ ጥያቄው ስለ የትኛው ፊዚክስ ኮንሰፕት ነው የሚያወራው? ስለ ኮንዘርቬሽን ኦፍ ኢነርጂ ነው? ስለ ኒውተን ሰከንድ ሎ ኦፍ ሞሽን ነው? ስለ ስኔልስ ሎ ነው? ስለ ሌላ ኒውተን ሰርድ ሎ ኦፍ ሞሽን ነው የሚለውን ጥያቄው የትኛው ቶፒክ ላይ ፎከስ እንደሚያደርግ መለየት መቻል አለባቸው። አይደንቲፋይ ማድረግ አለባቸው ወደ መስራቱ ከመግባታቸው በፊት። ከዛ ፕላን ሶሉሽኑን ፕላን ሲያደርጉ ምን ያደርጋሉ? ራይት ዳውን ዘ ሪሌቫንት ኢኩዌሽኖቹ መጻፍ፣ በየትኛው ፎርሙላ መስራት እንዳለባቸው ኢኩዌሽን ማስቀመጥ፣ ከዛ ጊቭኖቹን ማውጣት፣ ከዛ ወደ ሪኳየርዱን መለየት፣ ሪኳየርዱን ከለዩ በኋላ ወደ ሶሉሽን መሄድ፣ ሶሉሽን ከሄዱ በኋላ ኤክስኪዩት ማቴማቲካል ካልኩሌሽን ካለው ማቴማቲክሱን መስራት ነው ማለት ነው የሚቀጥለው ስቴፕ።
ከዛ ቀጥሎ ወዴት ነው የሚሄዱት? ቼክ አንሰሩን ቼክ ማድረግ ትክክለኛ መልስ ነው ወይስ አይደለም፣ እስከነ ዩኒቱ ተቀምጧል ወይስ አይደለም የሚለውን ቼክ ማድረግ ነው። ይህን ካደረጉ ተማሪዎች በፊዚክስ ትምህርት የተሻለ ውጤት ማምጣት ይችላሉ። ስለዚህ ሳብጀክቱን ማስተር አደረጉ ማለት የፊዚክስ ሳብጀክትን ማስተር አደረጉ ማለት ሌሎች ትምህርቶችም ይቀላቸዋል ማለት ነው። ምክንያቱም ብዙ አይነት ቲንኪንጋቸው ወይ ደግሞ ማይንዳቸውን እንዲያሳድግ የሚያሳድግ ስለሆነ ፕሮብሌም ሶልቪንግ ስኪላቸው ሊሆን ይችላል፣ ሌሎች ኮንሰፕት መረዳት ሊሆን ይችላል። እነሱም በደንብ ስለሚያሳድግላቸው የፊዚክስ ትምህርት ላይ ጎበዝ ተማሪ ሆኑ ማለት ሌሎች ትምህርቶች ላይ በቀላሉ መረዳት ይችላሉ ማለት ነው። የሚቀጥለውን ቶፒክ በሌላ ጊዜ ሌላ ቪዲዮ እሰራላችኋለሁ። ይሄኛውን ቪዲዮ ግን እስከ መጨረሻው አይታችሁ ኮሜንት ካላችሁ ኮሜንት አድርጉ።